የእውነት ግን ከቂያማ ቀን ምልክቶች ከትንሾቹ የቂያማ ቀን ምልክቶች አሁን ዘመን ላይ እየታዩ ካሉ ማለት ነው ከዛ በኋላ ቀጠል አድርጎ የትኛው ትልቁ ነው የሚመጣው የሚለውን ታውቃላችሁ? ከትንንሾቹ ውስጥ ደግሞ ማናቃቸው ጭራሽ የማናስባቸው ነገር ግን አሁን ላይ እኛ ራሱ ያለንበት እኛ እየተገበርን ያለ የቂያማ ቀን ምልክቶች አሉ። እነዚህ ነገራቶች አጠራ አድርጌ ጣጣጣጣ አረግላችኋለሁ። እነዚህ ነገራቶች ገይብያት ይባላሉ። ገይብያት ተደጋጋሚ ተናግሬያለሁ። ያው የሩቅ ነገራቶችን አላህ ሳናያቸው እንድናምን ግዴታ ያደርግ። በእነዚህ አለማመን በራሱ ከእስልምና ያስወጣል። ለዛም ያው እንማማረው በሚለው ነው። ቲክቶክ አልጎሪዝሙን እያሻሻለ ነው። አልጎሪዝሙ ሲያሻሽለው ደግሞ ያው የአብዛኞቻችንን አካውንት እየጨፈጨፈው ነው። ነገር ግን እኛም በኮፒ ሊንክ ጨፍጨፍ እያደረገን እንታገላለን ማለት ነው። ማናቀው ብያሰብኩት ሰዎች አላማውን በማያውቁት ነገር ይዋጋሉ። በቃ አላማውን አያውቁትም። ለምን ብሎ እንደሚዋጉ አያውቁትም። ግን ደግሞ በጣም ይዋጋሉ። ሌላኛው ደግሞ ከሳሊሖች የሸሪዓ ድንጋጌት ከሰዎች ነፍስ ውስጥ በጣም ከባድ ሆና በጣም በቃ አንድን ሰላት ለመስገድ በቃ የሆነ ተራራ ነው የሚሆንብን፣ የሆነ ነገር ለማድረግ ተራራ ነው የሚሆንብን። ይሄ ራሱ የቂያማ ቀን ምልክት ነው። ባል ሚስቱን እየታዘዘ እናቱን ይበድላታል። ሚስቱን ነገር ስትለው እሺ ይልና እናቱን ይበድላታል። ይሄ ራሱ የቂያማ ቀን ምልክት ነው፣ ከትንንሾቹ ማለት ነው። በአባቶች ላይ የተፌዘ ደግሞ ጓደኞች ይከበራሉ። ያው ለጓደኞቹ ብሎ አባቱ ላይ ያፌዛል ምናምን። በመስጊድ ውስጥ ጩኸት ይበራከታል። በቃ ሁካታ ነው፣ እርጋታ አይኖርም መስጊድ ውስጥ ማለት ነው። አሁን ዘመን ላይ ያያየን እንዳለ ነው ማለት ነው። ሌላው ደግሞ በእውቀትም በችሎታም አነስተኛ የሆነ ሰው የህዝብ መሪ አሚር ተደርጎ ወይም ደግሞ አሊም ተብሎ ይጠራል ማለት ነው። ወይም ሌላኛው ደግሞ ፖሊስ ይበዛል። አሁን ዘመናችን ሀገራችን ላይ እንደምናየው በጣም ከህዝብ ቁጥር በላይ ፖሊስ ይበዛል። ለምን? ወንጀል ስለሚበራከት ማለት ነው። ሌላው ደግሞ አንድ ሰው ድምፁ ስለሚያምር ብቻ እንዲያሰግድ ኢማም እንዲሆን ይደረጋል። ከነዚህ ሁላ በኋላ ምንድነው የሚከሰተው አትሉኝም? አርማጌዶን ምንድነው? ጦርነት፣ ኃይለኛ እልቂት ያለበት ኃይለኛ ዓለም ለሁለት ተካፍላ የምትጨፋጨፍበት ጦርነት ነው። ስለ ስሙ አርማጌዶን የሚለው ስም ያው ከእስልምና ሃይማኖት ይሄ ቃሉ ከአረብኛ ምናን አይደለም። አብዛኛው ጊዜ መጽሐፍ ቅዱስም ሮማውያኖች ምናን ያወሩለታል ማለት ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ስሙን ባይጠቅሱትም ስለዚህ ጦርነት ግን አንዳንድ ነገራት ብለዋል። ለምሳሌ ካላችሁ ሙስሊሞችና ሮማዎች ወይም ደግሞ ክርስቲያኖች የመስቀለኞች አብረው ይሆኑና አንድን አካል ይዋጋሉ፣ አንድን አካል ያጠፋሉ። በጣም ይዋጉና ማለት ነው። ከዛ በኋላ ለሁለት ተካፍለው ዓለም ማለት ነው። አደገኛ የሆነ ስለዚህ ነገር ነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን በዘመናችን ያሉ ሳይንቲስቶች፣ ያለፉት ሳይንቲስቶች፣ የቀድሞ ደግሞ አሜሪካ መሪ ሁላ አውርቷል። በቃ አርማጌዶን ተከስቷል፣ እየተጨፋጨፍን መነሻው ላይ ነን። የእስራኤልና የፍልስጤም ያው ከቃሉም ስንነሳ ከፍልስጤም የሆነች አካል ምናምን ያለ ቦታ ነው እና አሁን ላይ ከሚከሰተው ከፍልስጤምና ከእስራኤል ምናምንም አንፃር ከሱ ጋርም ይወስዱታል መነሻው ነው እያሉ ማለት ነው። እና ግን መስቀለኞችና ሙስሊሞች አብረው የሆኑና አንድን አካል ተጨፋጭፈው አደገኛ እልቂት ቴክኖሎጂ በሚባል ደረጃ ተጠቅመው ይጠፋፋሉ ማለት ነው። ከዛ ያሸንፋሉ። መስቀለኞችና ሙስሊሞች አብረው ሆነ ያሸንፋሉ ያንን አካል። ከዛ አንድ ሰው ነው ይነሳና ያ የድሉ ጊዜ እኛ እኮ ነን መስቀለኞችንን እነዚህን ድል ለማድረግ የበቃ ነው ይልና አንድ ሙስሊም ይገላል። በዚህ የተነሳ ደግሞ ሙስሊሞችና ክርስቲያኖች ብቻ ይጨፋጨፋሉ ማለት። በዚህ ሲጨፋጨፉ ወንድሜ ማን ያሸንፋል? መጨረሻው ላይ የአርማጌዶን ጦርነት ሲጀመር ቴክኖሎጂ ይጠፋል፣ ምን ይጠፋል? እንደ ድሮ በቃ በቀስት በሰይፍ ምናምን የሚገዳደሩት ማለት ነው። ምንም ቴክኖሎጂ አይኖርም። በጣም አደገኛ እልቂት ይከሰትና ያው እስልምና ታሸንፋለች። ከዛች ጦርነት በኋላ ነው እንግዲህ አንዲት ነፋስ መታ የሙእሚኖችን ነፍስ እንዳለ የምትወስደው። ይሄ የአርማጌዶን የመጀመሪያው ትልቁ የቂያማ ቀን ምልክት ነው። ከዛ በኋላስ ማን ይመጣል ካላችሁ ኢማም መህዲ ማን ነው የሚለውን ነገር ደግሞ በቀጣይ ቪዲዮ አመጣላችኋለሁ። ፓርት 2 ብላችሁ ጻፉልኝ። ፎሎና ላይክ ማድረግ እንደዛውም ጭምር ይመቻችሁ።